ፕሮቴስታንቱ ጋር ግን ገድልና ታምር አለ የለም? የለም አለ እኮ ገድልና ታምር እኮ አለ። እንደውም ከአሁን በኋላ በእነሱ ገድልና ታምርኛ ምን ንግባ እንዴ? መስቲካ አቀብሎ መስቲካ እኔ ያኘኩትን መስቲካ ሰጥቻት መስቲካውን በልታ አረገዘች ያለ እንዲህ አይነት ታምር ከጴንጤ እንጂ ከኦርቶዶክስ ነው የተሰማው? ማይ ብራዘር ላቡን የጠረገበትን ሶፍት በልቼው አጋሳኝ እንዲህ አይነት ታምር የተሰማው ታምር ገድል ታምር የለም እናንተ ጋር። ልዩነቱ ምንድን ነው? የእኛና የእናንተ እኛ ጋር ተጽፏል፣ እናንተ ጋር በቪዲዮ ነው ያለው። ያው ዘመኑ ለቪዲዮ ይቀርባል። አሁን ላይ ቪዲዮ ባይኖር ኖሮ እንደዚህ አይነት ምስክርነቶችን ከተባችሁ ታስቀምጡት ነበር። አሁን ግን ቪዲዮ ስላለ ከመከተብ ይልቅ በቪዲዮ ይጣል። ልዩነቱ እኮ እሱ ነው አይደለም እንዴ? ነው እኮ እኛ ጋርም የቪዲዮ ገድላት አሉ። ለምሳሌ የገድላት ቪዲዮ ፊልሞች ማለት ይሰራሉ አይደል? እነሱም እኮ ገድላት ናቸው ፊልሞቹ፣ የምን በፊልም መልክ ተሰርተው ማለት ነው። እነዚህ ቀጥታ ከራሳቸው ከሰዎቹ ተቀርጸው መጥቷል። የጴንጤ ገድላት ታምር እኮ እሱ ነው። እሱ ላይ እንግባበት እንደኛም አይ እነሱ ምን አገባን የነሱ እኛን አይወክሉ ምናምን ትሪውን በቃ የጴንጤ ነው። አፍተር ኦል ጴንጤ ናቸው። እነሱን የሚቀበሉ ይኖራሉ ብለን ብንሄድበት እንደውም በእኛ ላይ ያምርብናል። ቢያንስ እነሱ ሰዎች ተነስተው አይ በዚህ እንትን ማለት አይገባም አላሉ። የነ ቲቪ ጆሹዋ ነው ምናምን የሚባለው ሰውዬ የዛ የውጭ ሀገር የነበረው ሰውዬ አንዳንድ ፕሮቴስታንቶች ተነስተው ጠንቋይ ነው ብለዋል። አንዳንዱ ደግሞ ተነስተው ለምሳሌ እንደ ወንድማችን ኤርሚያስ ነው የሚባለው እዚህ ቴሌግራም ማነው ቲክቶክ ላይ ያሉ ፕሮቴስታንት ወንድሞችን ካወቃቸዋቸው እነሱ ምናምን ተነስተው አረ እግዚአብሔር ሰው ነው ብለዋል። ስለዚህ የእሱን ታምር እያነሳን የተወሰነ እናወራ አይሻልም? የጴንጤ ታምር ነገር ላይ እንሂድበት እንዴ? እያሳየን እያወጣን ቪዲዮ እንዲህ ነው ጴንጤ እያለን እንሂድበት። ብንሄድበት የሆነ እጃችን ላይ የማይገባ ነገር ያለ ነው እንዴ ይመስላችሁ? የሀገር እኮ ሚዲያው እኮ የተጠለቀለቀው በጴንጤ ውስጥ ባሉ የተለያዩ አስነዋሪ ነገሮች እኮ ነው የተጠለቀለቀው። ከሀገር ውስጥ እስከ ሀገር ውጭ እንዴ! አንተ ሰዎችን መሬት ላይ አስተኝቶ በሰዎች ላይ የሚራመድ ነብይ እኮ ነው ያለው። እሱን ታምር እሱን ገድል እንየው እንዴ? እንምዘዘው። ሳር የሚያስግጠውንስ አላያችሁትም ጋይስ? ሳር የሚያስበላ ጴንጤ አለ። እሱኛውን ገድል እንሂድበት እንዴ? አይተዋል አለ ገድል ታምር እኮ አለ፣ ግን በቪዲዮ ነው። አይ እሱን ሰው እያልቀበልን ብትል ምን አገባኝ? አንተ ተቀበልክ አልተቀበልክ የሚቀበሉት አሉ። ለነሱ ለምን አንሄድበትም? ብንሄድበት እኛ ላይ ባይዞ አያስጠላም። እኛ ላይ እንደውም እሱ ላይ ብንሄድበት ምንም ችግር አይኖርም። እኛ ብንሄድበት አስተምህሮ ላይ ብቆይ መጀመሪያ እናስቀድም በሚለው የራሳችን ላይ በደንብ መስራት ስላለብን እሱ ላይ ፎከስ እናድርግ ብለን እንጂ እንሂድበት ብንል የሀገር የእናንተ ይብሳል። ቁጭ ብለን ቪዲዮ ያውም እኛ ሶፊም ስለሆነ እያሳየን እንደ ጉድ ልንሄድበት እንችላለን። ያው በግልጽ አሁን ስላለ እኛ ጋር ስህተት ሊገኝበት ይችላል ምናምን ስለምንል እንደው ቢያንስ ሰዎችም ከምን አንፃር መቀር እንዳለባቸው ስለተናገርን እሱ ቀላል ነው። እናንተ ጋር ግን ሰዎቹ ሳይቀራሉ እዚህ በህይወት አሉ። ስለዛ መሄድ ካለብን ማለት ነው። ያው እዚህ ቲክቶክ ላይ እንግዲህ ታውቃላችሁ አሁን አጋጣሚ ሚናንም አዩትና እንደነ ሚና ምናምን የመሳሰሉ የሚገራርሙ ክርስቲያን ወንድሞች እህቶች አሉ አጫጭር ቪዲዮችን የሚሰሩ። ስለዛ እነሱ ከሰሩት ራሱ በጣም ከበቂ በላይ እኮ ነው እኛ ጋር አይደል? እንደነዚህ አይነት ስራዎችን በጴንጤ ውስጥ ያሉ ተአምራትን አሁን መመዘን ጀምሩ ተብሎ ወይ ደግሞ መመዘን መጀመር ካለባቸው እንዲመዙ ማድረግ እኮ ይቻላል። ያው ለእናንተ እነሱ በቂ ናቸው፣ ከበቂም በላይ ናቸው። ኦፍ ኮርስ የሚገርሙ ቪዲዮአቸውም ጸደይ ነው፣ እውቀትም አለ። ስለዛ እነሱ መስራት ይችላሉ። እንደዛ ቢደረግ ነው መልካም ብናደርግ። እንደዛ ባይዜ በእኛ ነውር አይሆንም እንደዛ ብናደርግ። ምክንያቱም ሰዎቹ አሉ ኦልሬዲ ይሄ ነገር ልክ አይደለም ብለን መናገር እንችላለን፣ መተቸት እንችላለን። ሰዎችንም ደግሞ እንደዚህ ሶፍት ከመብላት ምናምን እንታደጋለን። ግረም አይሻልም ጋይስ? እንዳንተ አጋሰው እኮ ነው የሚለው እንዴ! እኔ ኧረ በኢየሱስ እንዴ! አንተ መቼስ እዚህ ጋር ያው ብዙ ህፃናት ምናምንም ልጆች ቤተሰቦች ምናምን እያዩ ሊሆን ይችላል እንጂ ኧረ ብዙ የሚካሄድበት ነገር አለ፣ በጣም ብዙ እንዴ! አንተ እዛ ጋር እስልምና ምናምን ምንድነው ስሙ ሐዲስ ምናምን ትላለህ እንዴ? እዚህ ጋር አደገኛ ሐዲስ እኮ አለለ። እንሂድበት እንዴ? ብዙ አለ አይቷል። ስለዛ ምንድነው ምን ላይ ፎከስ እናደርግ? መጀመሪያ አስተምሮ ላይ በደንብ መጀመሪያ እንትን እንበልና በደንብ እንስጣቸውና አስፈላጊ ከሆነ ደግሞ እሱንም እንሄድበታለን በሚለው ነው የተወሰነ ያዘገየ ነው እንጂ የሆነ ጊዜ ላይ ልጀምረው ራሱ ነበር። እውነቱን ለመናገር እናንተ የቤተ ክርስቲያን አስተምሮ ላይ ስተት ካገኛችሁ ቤተክርስቲያን እንደ ቤተክርስቲያን የምትቀበለው ሆኖ የሆነ አስተምሮ ላይ ስተት ካገኛችሁ እና ጠይቁን፣ ተቹን። እስቲ
እኔ እንዳልኳችሁ ነው። የኦርቶዶክስ ቤተክርስቲያን አትተች አልልም። እኔ እንደዛ ማለት አንዴ ይቅርታችን ተልበላት ደግሞ እንደዛ ማለት አግባብ ነው ብዬ አላስብም። የኦርቶዶክስ ቤተክርስቲያንን ተቹ፣ ግን እስቲ አውጡ የምትተቹት ነገር እንዴ። አንተ ለሱ በጣም ብቃት ይፈልጋል። አደገኛ ሰይጣን ኖሮ እንደው ለማውጣት ይሞክር፣ አያወጣም። እንግዲህ እናንተ ደግሞ ከቻላችሁ እስቲ ሞክሩ። ምኑን ትቃወመዋለህ? እስቲ የኛ ዋናው ሃይማኖታችን ጸሎት ሃይማኖት ነው። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድር ሳይፈጠሩ ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ እናምናለን። ከብርሃን የተገኘ ብርሃን ነው ኢየሱስ። ከእውነተኛ አምላክ የተገኘ አምላክ ነው፣ የተወለደ እንጂ አልተፈጠረም። በባህሪው ከአብ ጋር የሚስተካከል ሁሉ በእርሱ ይሆን፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛ ስለማዳን ከሰማይ ወረደ፣ በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈው በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል፣ ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስም ደግሞ እናምናለን፣ እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ቅድስት ዓለም አቀፋዊት ቤተክርስቲያን ወይም ሐዋርያዊት በምትሆን በአንዲት ቅድስት ዓለም አቀፋዊት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሙታንን መነሳት የሚመጣውንም ሕይወት ደግሞ ለዘላለሙ አሜን። ይሄ ነው ሃይማኖታችን። ተች ይህንናና ተተቻለህ ብቃቱ አለ አስገባለሁ። እዚህ ላይ አስገባለሁ። እዚህ ተች ወደ እንግዲህ ክርስቲያኖች ሰብሰብ ብለዋል። እዚህ ጋር ፕሮቴስታንት ወንድሞችም ይኖራሉ። ኦፍኮርስ ፕሮቴስታንቶችም ክርስቲያኖችም ናቸው ያሉት። የሆነ አናስቲ እዚህ ጋር ሃይማኖት ስህተት ነው በል እስቲ። ስለዚህ የምታደርገው ነገር ምንድነው? ብቻን ተደብቀ ለብቻ ቪዲዮ ምን እያልክ ትሰራለህ? ገድል ላይ እኮ ታምር ላይ እኮ የሆነ ነገር የሚባል መምህር እኮ እያልክ ብቻ ነው ልቀጠር የምትችለው እንጂ የእኛን አስተምሮ መተቸት የሚችል ማንም የለም። ክርስቲያን ወንድም እህቶቼ ባላችሁበት ጽኑ እሰየው። ፕሮቴስታንት ወንድም እህቶቼ ግን ይህችን ቤተክርስቲያን ወቋትና ከዛ በኋላ ወስኑ አይሻልም? ቢያንስ ይህችን ቤተ ክርስቲያን እወቋት፣ ከዛ በኋላ ወስኑ። ችግር የለም፣ አለመምጣት ይቻላል። ቢያንስ ላለመምጣት ግን መጀመሪያ ክርስትናን ከጴንጤዎች እንዳትሰሙ፣ ከጴንጤ መምህራን ሳይሆን ከራሳችን ስሙ። ከራሳችን ስሙና ከዛ በኋላ ወስኑ። እዚህ ጋር ቶኒ የሚል ይታያችኋል። ቶኒ አበባ ሲበትን የምታዩት ወንድም፣ እሱን ወንድም ታውቁታላችሁ አይደል? ብዙዎቻችሁ ምናልባት የማታውቁት ሰዎች ካላችሁ ይሄ ቶኒ በጣም አንድ የተወደደ ወንድማችን ነው። ፕሮቴስታንት ነበር ከልጅነቱም ጀምሮ ማለት ነው። በቃ በፕሮቴስታንት ቤት ውስጥ ነው ያደገው። ፕሮቴስታንት ነው ምናምን፣ ኦርቶዶክስ ክርስቲያንን አያውቅም በፊት ላይ ማለት ነው። በኋላ ላይ እዚህ ሚዲያው ላይ ምናምን አንዳንድ ነገሮችንም ሲያወራ ምናምን ከተለያዩ ክርስቲያን ወንድሞቹ ጋር ያወራል እዚሁ ላይ ካሉት ጋር። በኋላ ላይ ቤተክርስቲያን ምን እንደምታስተምር አወቀ። ስለዛ ምን አደረገው? ጉዞውን ይዞ ጓዙን ጠቅልሎ አክቹአሊ ጓዙን ስል ምንፍቅናዎቹን አይደለም፣ ምንፍቅናዎቹን ይጠልና ራሱን ሰውየውን ይዞ ወደ ጌታ ቤተክርስቲያን አለቀ። እኔ ብልህ ሰው እንደዚህ ያደርጋል ብዬ አስባለሁ። እና ቶኒ በጣም የተወደደ ወንድማችን ነው አክቹአሊ። ሌሎችም እውነቱን ለመናገር ሌሎችም ደግሞ እንደዚሁ ሲመጡ ታያቸዋላችሁ። በጣም በርካታ ወንድሞች እና እህቶች እና ፕሊዝ እኔ ፕሮቴስታንት ወንድም እህቶቼ በተቻላችሁ አቅም ቤተክርስቲያንን ሳታውቋት አትወስኑ። ያላችሁበት ቦታ ስህተት ነገር አለ ብዬ አስባለሁ። እሱን በማስረጃ አሳያለሁ። ስህተት ከሆንኩኝ ከመጽሐፍ ቅዱስ አንጻር መዝኑ። አሁን ይኸውላችሁ መንፈስን ሁሉ አትመኑ ይላል አይደለ? ይልቁን መንፈሱ ከእግዚአብሔር ሆኖ እንደሆነ መርምሩ ይላል አይደል? መጽሐፍ ትክክል ነው። ስለዚህ አሁን አክሊል ዝም ብላችሁ መቀበል አለባችሁ የለባችሁ? መዝኑኝና ከዛ በኋላ አይ ትክክል ነው ይሄ ስህተት ነው የሚለውን ከዚህ አንጻር ከዚህ መጽሐፍ ቅዱስ አንጻር ትክክል አይደለም በሉኝ እና እኔም ብቻ ሳይሆን ያው የትኞቹንም እዚህ ጋር ያሉ የሚያስተምሯችሁም ከእናንተ ጋር የሚያወሩት ምናምን ክርስቲያን ወንድሞቻችሁን እንደዛ ለማድረግ ሞክሩ ምናምን